ሰላም ሰላም ሰላም፣ እንዴት ናችሁ? በመላው ዓለም ላይ የምትገኙ የቪዥነሪ ግሩፕ አባላት በሙሉ እንዲሁም የቤተሰብ አባላት በሙሉ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛላችሁ። እንግዲህ ዛሬ እጅግ በጣም ደስ ያለኝ እጅግ በጣም ያስደነገጠኝን ነገር ሼር ላደርግላችሁ አላመንኩም እና ቀጥታ እንዳየውኝ መረጃው እንደደረሰኝ የገባሁት አካውንቴ ላይ ነው ማለት ነው። አካውንቴ እንደምትመለከቱ አካውንቴን ከፍቼ ላሳያችሁ ነው እና አካውንቴ ላይ ቀጥታ ገባሁ። አላመንኩም ነበር ማለት ነው። አካውንቴ ላይ ገብቼ ቼክ ማድረግ ነበረብኝ እና ቼክ አደረኩ። ቼክ ሳደርግ እጅግ በጣም ያስደነገጠኝ ነገር ነው እዚህ ጋር ማሳያችሁ። እንደምትመለከቱት እዚህ ጋር እንግዲህ 128693 ብር አካውንት ላይ ገቢ ተደርጓል ማለት ነው እና ይሄንን ማን ነው ገቢ ያደረገው ብዬ ደነገጥኩኝ። እኔ በቃ ደነገጥኩኝ፣ በጣም ነው ደነገጥኩት። አላመንኩም ነበር ማለት። ከዛ ቼክ አደረኩት። ቼክ ሲያደርገው ይኸው እንደምትመለከቱት ነክቼ ቼክ ሲያደርገው የተላከልኝ ያው ከካምፓኒያችን ነው ማለት ነው። ይኸው እንደምትመለከቱት ከካምፓኒያችን የተላከልኝ ነው። እጅግ በጣም ያስደነገጠኝ እጅግ በጣም ያስደሰተኝ ስራ ነው የሰራሁት ማለት ነው እና በጣም የሚገርም ስራ ነው። በቪዲዮ ገባላችኋለሁ ወይ እና እንግዲህ ከስራ ቦታ ሆኜ ነው ስራ ቦታ ነው ያለሁት። ነገር ግን ለሻይ ረፍት ወጥቼ ነው እና የተወሰነች ደቂቃ 30 ደቂቃ ረፍት አለች። በዛ መሀል ገብቼ ነው እና ላችኋለሁ። አካውንቴ ላይ መረጃው ደረሰኝና አላመንኩም ነበር። መረጃውን ለማረጋገጥ አካውንቴን ቼክ አደረኩ። አካውንቴን ቼክ ሳደርግ እንግዲህ እንደምታዩት 128,000 ብር ሰርቻለሁ ማለት ነው። እንግዲህ ይህንን ስራ የሰራሁት እጅግ በጣም ትንሽ ጊዜ ነው። በእውነት ነው የምላችሁ፣ እጅግ በጣም በትንሽ ወራቶች 4 ወር ኦልሞስት 4 ወር እንደው ሞላ አይመስለኝም። አክቲቭ ሆኜ ስራውን መስራት ከጀመርኩኝ 4 ወር አልሞላውም ማለት ነው። በ4 ወር ጊዜ ባልሞላ ውስጥ ይሄን አሳክቻለሁ ማለት ነው። በጣም የሚገርምና እኔ የገንዘቡ ሳይሆን ስራውን ሰርቼ እጅግ በጣም ስኬታማ መሆን እንድችልና አትችልም፣ አታረግም፣ ይሄ ስራ ውሸት ነው፣ ተው ያሉኝ ሰዎችን በሙሉ የማሳፍርበት ነው ዛሬ ማለት ነው። እነሱን የማሳፍርበት ጊዜ ነው ማለት ነው እና አትችልም፣ ይሄን ነገር ውሸት ነው፣ አታደርገውም፣ ትበላለህ፣ እውነት አይደለም ይሄ ነገር ብለው ተስፋ ሊያስቆርጡኝ የነበሩ ሰዎች፣ እኔ ግን ተስፋ አልቆርጥም፣ በማንም ወሬ ተስፋ አልቆርጥም። በአይኔ ያየሁትንና እየሰራው ያለሁትን ነገር ብቻ ነው ማምነው ብዬ ተስፋ ሳልቆርጥ በጽናትና በቁርጠኝነት ባለኝ 5 ደቂቃ ነው የሰራሁት ይሄን ስራ ማለት ነው። ተስፋ ሳልቆርጥ ሰርቼ ነው ይሄንን ገንዘብ ያገኘሁት ማለት ነው። ይሄንን ገንዘብ የሰራሁት በነገራችን ላይ እጅግ በጣም የተጣበበ ጊዜ ነው ያለኝ። የምሰራው ሬስቶራንት ውስጥ ነው። ሬስቶራንት ስለምሰራ ጊዜ የለም። 12 ሰዓት ነው የምሰራው። እንግዲህ እረፍቴ ሌሊት ነው። ሌሊት ከሌሊቱ 8 ሰዓት በኋላ ነው ያለኝ እረፍት ማለት ነው። በዛ ሰዓት ደግሞ ይህንን ስራ ሰዎችን ፎሎ ማድረግ አይቻልም ማለት ነው። ሌሊት ነው፣ ሰው ይተኛል። ግን ባለችኝ 5 ደቂቃ ተጠቅሜ የትም ቦታ ሁኜ ሰርቼ ይሄን ያክል ካገኘሁኝ ሙሉ ሰዓት ሰርቼ ወይ ደግሞ በቀን 2 ሰዓት ወይም 3 ሰዓት ቢኖረኝና ብሰራ እጅግ በጣም ከዚህ በላይ እንደምሰራ አረጋግጫለሁ ማለት ነው። ማለት በትንሽ ደቂቃዎች በትንሽ ጊዜያት ነው ይሄንን ስራ የሰራሁት ማለት ነው። በኦንላይን እንግዲህ ኢትዮጵያ ያለውኝ ሀገር ቤት ያለው በአመት የማላገኘው ገቢ ነው። 4 ወር ባለመላ ውስጥ ያገኘሁት ገቢ ኢትዮጵያ ሆኜ በአመት አላገኘሁት፣ በፍጹም አላገኘሁት ማለት ነው። እና እጅግ በጣም ያስገረመኝ ስለሆነ ነው በቪዲዮ የገባሁት እና ይህንን ቪዲዮ የምትከታተሉ ሁሉ ይህንን ቪዲዮ የምትመለከቱ ሁሉ ከኔ እጅግ በጣም ትማራላችሁ ብዬ አስባለሁኝ። እኔ በጣም በተጣበበ ጊዜው ሰርቼ እጅግ በጣም በአነስተኛ ጊዜ ሰርቼ ነው ይህንን ገንዘብ ያገኘሁት። በጽናት ቆይቼ ነው፣ በቁርጠኝነት ቆይቼ ነው። እጅግ በጣም ቻሌንጆች ገጥመውኛል። ያንን ቻሌንጅ ሁሉ ተቋቁሜ አልፌ ነው ይህንን ገንዘብ ያገኘሁት። ቻሌንጁንም አልፌ ይህንን ገንዘቡን አግኝቻለሁ። አሁን ግን ከዚህ በኋላ የሚገጥመኝ ቻሌንጅ የለም ማለት ነው። ምክንያቱም ቻሌንጁን ሁሉ አልፌዋለሁ። ስላለፍኩት ምንም አይነት ቻሌንጅ አይገጥመኝም። አሁንም ገና እዚህ ካምፓኒ ላይ ገና ብዙ ማሳካው ነገር አለኝ። በቃ አሳካዋለሁ። ማሳካት እንደምችል ሰርች አረጋግጫለሁ። አሁንም ገና አሳካዋለሁ እና እናንተም ይህን ቪዲዮ የምትመለከቱ ሰዎች ታሳኩታላችሁ። ወደኋላ የሚጎትቷችሁን ሰዎች እንዳትመለከቱ። ወደኋላ አስበው ይጥሏችኋል እንጂ ወደፊት አይወስዷችሁም። ስለዚህ ይህን የምትመለከቱ ሁሉ የማንንም ሰው
የማንንም ሀሳብ እንዳትቀበሉ። ውስጣችሁ ብቻ የሚላችሁን ብቻ አድርጉ። እኔ ውስጤ የሚለኝን ብቻ አድርጌ ነው እዚህ የደረስኩት ማለት ነው። አሁን ይህን ያገኘሁት ውስጤ የሚለኝን ብቻ። ውስጤ ስለኝ የነበረው ስራ ታገኛለህ፣ ያሰብከው ይሳካል፣ ህልምህ ይሳካል ይለኝ ነበር ውስጤ። ያንን ያለኝን ውስጤ ያለኝን ብቻ ተግብሬ ነው አሁን እዚህ ጋር ያገኘሁት ማለት ነው። ብዙዎቻችን በሰዎች ነው የምንሸወደው ማለት ሰው ከኋላ ይሄ ስራ እውነት ወይ አይደለም ውሸት ነው፣ በቃ ሰዎችን የሚሉንን በሰዎች አዳፕት ነው ያለ ነው ማለት። ስለዚህ ውስጣችሁ የሚላችሁን ብቻ ተግብሩ። ተጠራጣሪ ማትሆኑ፣ ስራችሁን ብቻ ስሩ። ስልጠና በሚለው መሰረት በሰለጠናችሁት መሰረት ከሰራችሁ እጅግ በጣም ውጤታማ ትሆናላችሁ። ያው ስራ ልገባ ስለሆነ ነው ብዙ ማለት ይቻል ነበረ። መልካም ውሎ። እጅግ በጣም ደስ ብሎኛል። እጅግ በጣም አመሰግናለሁ። በተለይ ለአፕላይኔ ራሄልን በጣም ከልቤ አመሰግናለሁ። እንዲሁም እስከዛሬ ድረስ ከጎን ሳትለይ ሊደር ማሚ፣ ሊደር አልማዝ ታላቅ ባልደረባችን የሁላችን የስኬት መሰረት እጅግ በጣም ላመሰግኖች ይፈልጋለሁኝ። ሌሎቹ ደግሞ አብረው ተባብረው ሲሰሩኝ ሲያግዙኝ የነበሩ እነ ሊደር ማሌት፣ እነ ሊደር አታክልት፣ እነ ሊደር መኪን እጅግ በጣም ከልቤ አመሰግናችኋለሁ። አይዞህ እያሉኝ እያበረታቱኝ እየደገፉኝ ስለነበረ እጅግ በጣም አመሰግናችኋለሁ። በአካል ለመገናኘት ያብቃን እላለሁኝ። መልካሙ ጊዜ እመኝላችኋለሁ። ቻው።